የተመኘና ተመኝቶ ድርጊቱ ውስጥ የገባ ሰው እኩል ከሆኑ አይ ማይት አዝ ዌል ድርጊቱ ውስጥ ገብቼ ከእንትን በሆነ አይሻልም ወይ የሚልም አይቻለሁ። አይ ቲንክ ቅድም ያወራነው የዳግም ልደት ብለሲንግ እኮ ኃጢአትን የመጸየፍ ብለሲንግ ነው። አዲሱ ሰው እኮ እነኝህን ነገሮች የሚመኝም አይደል። ኃጢአትን በማድረግ የሚገኘውን ደስታ እኮ ነው ከውስጣችን ያንን መርዝ ነው እያወጣው የሚሄደው እኮ። መንፈሳዊ እድገት እኮ ይሄ ነው። ልጅ ሳለን በርግጥ በቃቃ ነገሮች ለመጫወት ያምረን ይሆናል። አሁን ለምሳሌ በምላጭ በመቀስ በሚጎዱ ነገሮች ለመጫወት ይፈልጋሉ ልጆቻችን። they really think ይሄ በጣም ጥሩ እንደሆነ ስንከለክላቸው ሁሉ በጣም ያዝናሉ። መጫወት በጣም ይፈልጋሉ። እና እኔ አንዳንድ ጊዜ መድረክ ላይ አንስቼው አውቃለሁ። አሁን ልጆቻችን ህፃናት እያሉ ትልቁ ቤት ውስጥ ያለን ዋና ስራ የሚሰበሩና ጎጂ ነገሮችን ከፍ ማድረግ ነው፣ እንዳይደርሱበት ማለት ነው። ምክንያቱም በቃ ይሰባብራሉ፣ ይጫወታሉ፣ እነሱም ይጎዱበታል። አሁን ቢላዎችን ምናምኖችን የሚጎዱ ነገሮችን በሙሉ ከቁመታቸው በላይ ከፍ ነው በቃ ሁሉ ነገር። ያሁን የኛ ቲቪ ላይ ነበር ሁሉ ነገር ከፍ ይላል እንዳይደርሱበት ማለት ነው። ግን ያድጋሉ፣ ቁመታቸው ያድጋል። ቁመታቸው ሲያድግና ሲደርሱበት ተጸይፈውታል ኦሬዲ ማለት ሲደርሱበት አይነኩትም ማለት ባደጉ ቁጥርም ከፍ አናረግም። ሲያድጉ ጉዳቱ ስለሚገባቸው አይመኙትም። ማደግ ከውስጣችን የሚያወጣው መርዝ አለ። በሚጎዳ ነገር ለመጫወት የነበረኝን ምኞት በሙሉ እኮ ያወጣዋል። በኃጢአት የሚገኝን ደስታና ተድላ ውስጤ ያወጣዋል። እና በመንፈሳዊ ህይወት ማደግ ማለት የእግዚአብሔርን ህግጋት በደስታ እንድኖራቸው ያረጋል እንጂ በመኝስ የተመኘሁትን በፈጽምስ የትኛው ነው የሚበልጠው የሚለውን ከውስጣችን ያወጣል ብዬ አስባለሁ። አዲሱ ሰው እነኚህን ነገሮች የሚመኝም ለመፈጸም የሚፈልግም አይደለም ብዬ ነው የማስበው። ግን በዲግሪ ደረጃ ካያያዝ ነው ኃጢአት ነው ወገኖች። ምንም ማለት ዴፊኒሽኑ እሱ ነው። በቃ ከእግዚአብሔር ህግጋት መስመር መልቀቅ ማለት ነው። አጌንስት ጋድ መሆን ማለት ነው። ይሄ እንትኑ ዴፊኒሽኑ ያለ ግን እንትን አለው፣ ሂደት አለው ማለት ፕሮሰስ ማለት ነው። በሂደቱ ውስጥ ደግሞ የእያንዳንዱ ሂደት ዲግሪም ደግሞ ይለያያል። ምን ማለት ነው? ልክ ለምሳሌ በጽንስና በልጅ እኮ ነው የሚመስለው። ለምሳሌ ምኞት ትጸነሳለች፣ ጽንስ ሆና ምኞት ጸንሳ ደግሞ ድርጊቱን ትወልዳለች። ኃጢአት ነው በአጠቃላይ ግን የኃጢአት ድርጊትን ትወልዳለች። ኃጢአት ደግሞ ይሄድና ኮንትሮል የማናደርገው ሞትን ደግሞ የዘላለምን ነገር ደግሞ ትወልዳለች። ሶ በቀላል ደረጃ ላይ እያለ መቆጣጠር ለመቆጣጠርም ይቀላል፣ ኮንትሮል ለማድረግም ይቀላል። በሱ ስንስት ያለው ዋጋና ቀጥሎ ስንስት ያለው ዋጋ ደግሞ አንድ አይነት ነው ብሎ ለማሰብ አይቻልም። ማለት it's like የተመኘውን የፈጸመ ሰው ዲግሪው እኩል ነው ወይ? አሜን ሄደ እኮ ኦሬዲ ዲግሪው ጨመረ፣ ጉዳቱም ይጨምራል በዚያው ልክ። በነገራችን ላይ ኃጢአትን በተመለከተ እግዚአብሔር ከሚያመጣብን ቅጣትና ጀጅመንት እሱ እንደተጠበቀ ሆኖ ማሰብ ያለብን እኮ ኃጢአቱ ራሱ የሚጎዳው መርዙ ጨመረ ማለት እኮ ነው። ስመኝ የነበረው መርዝ በቮሊዩሙ ጨመረ ማለት ነው። እኛን እኮ ነው የሚጎዳን በራሱ ማለት ነው። ከእግዚአብሔር ስታንዳርድ ውጭ መኖርና አንድ አይነት ነው መገለጫው ብዬ ኮንትሮል ለማድረግም አንድ አይደለም፣ የሚያመጣውም ጣጣ አንድ አይደለም። ባደገ ቁጥር ኢምፕሊመንትድ በሆነ ቁጥር የሚያመጣው ጣጣ በጣም ብዙ ነው ብዬ አስባለሁና ጽንስ እያለ መግደልን የመሰለ ነገር የለም። ምኞት እያለ መግደልን የመሰለ ነገር የለም። ለኛም በመንፈስ ቅዱስ ኮንትሮል አድርጎ መግደል በተወሰነ ደረጃ ይቀላል። ኮንሲኩዌንሱም አንድ አይነት አይደለም ብዬ ነው የማስበውና ያየ የተመኘ በዚያን ጊዜ በልቡ ከእርሷ ጋር አመንዝሯል። ኢትስ ኦልሞስት በእንደዚህ አይነት ዝሙትና ግልሙትና ውስጥ መውደቅ ነው። ግን አትሊስት ሌላ ሰውም እኮ ኢንቮልቭ አላደረግንም። በነገራችን ላይ ከተጎዳ በኋላ እኮ ለምሳሌ ድርጊቱ ከተፈጸመ በኋላ ሌላ ሰውም እኮ ኦልሬዲ እንደገና ጎድተናል። ከመጀመሪያው እንደገና ኢንቴንሲፋይድ ሆኗል። እና ኃጢአት ኢንቴንሲፋይድ በሆነ ቁጥር የሚያመጣው ጉዳትም በዚያው መጠን እየጨመረ ስለሚመጣ መቆጣጠሪያውም መውጫ መንገዱም የሚያመጣውም ጀጅመንት እየጨመረ ነው የሚመጣው ብዬ ነው የማስበው።